እናንተ አሰሙም እንዴ? ሰላም ውድና የተከበራችሁ የኛ ቤተሰቦች ሰላም ባያችሁ። ሰላም እንዴት ናችሁ? እኛ ደህና ነን። ቆያችሁ? እኛ በጣም ደህና ነን አለን። ዛሬ እንግዲህ ከናኒ ጋር መጥቻለሁ በድጋሚ አሪፍ ጊዜ ነበረ። ማለት ትንሽ ቀሎኝ ነበረ፣ አንቺ ካወራሽ በኋላ ምናምን ቀሎኝ ነበረ። ተመልሼም ስመጣ በጣም ብዙ ምክሮችን መክረሽኛል፣ ተምሬያለሁ። ተስፋ ልቆርጥ ነበር በብሩኬ ማለት ነው። ግን በቃ ከዛም በኋላ ደግሞ የመከርሽኝ ምክሮች ምናምን እንደዚህ አይደለም መናደድ ያለ ነው ምናምን ካልሽኝ በኋላ አንዳንድ ነገሮች ሊፈጠሩ ይችላሉ አይደል? ስታወሪ ይቀላል። ግን ለዛም ነው ዛሬ ተመልሰን የመጣ ነው እና እሷም ሞክራ ነበረ ስልክ እሱን ለማግኘት ምናምን ሞክራ ነበር። ግን ያው የእሷንም ስልክ እያነሳ ስላልሆነ ዛሬ መጣ ነው ሀብቴን ለማሳመን ነው። ያው ከካሜራ በፊት ካሜራ ይዘን ከመምጣታችን በፊት አውርተነዋል። ግን ሊሰማም ፈቃደኛ አይደለም። እዚህ ውስጥ አትግቢ ምናምን እያለች ነው አንቺን። በዚህ መሀል እንዳትገቢ ምናምን እያለች ነው ደጋግሞ እና አሁንም እየተናደደ ነው። በቃ እኔ በእናንተ መሀል አልገባም እያለ ነው እሱ። ግን ዛሬ ግዴታ ያስፈልገኛል። ለምን የአንቺንም ስልክ ስላላነሳ በእኔ በኩል ያለው ነገር ስላልተሳካ ግዴታ ደግሞ እሱ ደግሞ ያገኘዋል ስለሚችል እሱን ያለን አማራጭ ታላቅም ስለሆነ ይፈራዋል ብዬ አስባለሁ። እና እንዴትም ብሎ ያገኘዋል። ከካሜራ ጀርባ ስላልሰማን ካሜራ ይዘን ስንመጣ ያው እናንተንም አክብሮ እሺ ይላል ብለን አስበን ነው ካሜራ ይዘን የመጣ ነው። እና እኔ እንጃ አላቅም። እሺ ቢለኝ ደስ ይለኛል። እኔ በሞከረስ ቅድም አይተሽዋል እንዴት እንደተቆጣ። ቅድም በጣም ተቆጣ። እኔ እናንተንም እኔ ራሱ የተሳቀቅኩ ነው። በቃ እናንተም ራሱ በእኔ ምክንያት እኔ ባመጣው ጣጣ ምክንያት እናንተንም ማይሆን ነገር ውስጥ እየከተትኳችሁ እንደሆነ አውቃለሁ። ግን በጣም ታስፈልጉኛላችሁ በዚህ ሰዓት። ልክ ነው። እኔም እሱን አስቤ ነው ያው አሁን ካለው ነባራዊ ሁኔታ አንፃር የእኛን ነገር ትንሽ እንትን በለውና እሱን ላሳምነው በሚለው ነው እንጂ ያው የኛም ነገር እንግዲህ እኔ በነገራችን ላይ ባትመክሪ ኑሮ አልሞክርም ነበረ ድጋሚ እንደዚህ አይነት ነገር ለማድረግ። ግን በቃ በሰዓቱ አናዶኝ ነበረ ምናምን። እንዴት ፕራንክ አይደል እንደ ያደረኩት ምናምን ብዬ አናዶኝ ነበር። እና አንቺም ጋር መጥቼ እንደዛ ደብሮኝ ምናምን አልቅሼ ካወራሽ በኋላ ከዛ አንቺም ሞከርሽለት። እኔም ሞከርኩኝ። ያው እዚች ጋር ስላላወራሁት ነው እንጂ ሞከርኩኝ። በነገርሽ ላይ ስታወሪበትና ስትነጋገሪ የማይፈታ ነገር የለም። ትላንትም ያልኩሽ እሱን ነው። ግን ያው የሞከርኩበት መንገድ ደግሞ ምናልባት አልተሳካም፣ ላገኘው አልቻልኩኝም። ስለዚህ ያው ያለን አማራጭ ደግሞ ትናደጃለሽ ሁላ ማለት የሆነ ሰው እንዴት አይረዳኝም ምናምን ብለሽ ትናደጃለሽ። እኔ ትናንት እንደውም አንቺ ሞክረሽለት ምናምን ከዛም በኋላ በጣም እሱን ለማግኘት ስትሞክሪ እንደዛ ሲሆን